ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜና ተሰምቷል። በርከት ያሉ ዓለም አቀፍ ፈጣን ወቅታዊ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ሰበር ዜናዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ኢራን ከባድ ሀዘን ውስጥ ወድቃለች። የ40 ቀናት የሀዘን ጊዜም አውጃለች። አያቶላ አሊ ካሚኒ መገደላቸውንም አምና በይፋ ለህዝቧ ከሰዓታት በፊት መግለጫ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና እስራኤል ማምሻውን ገለናቸዋል አያቶላን ሲሉ መግለጫ ሰጥተው ነበረ። ኢራን በወቅቱ ሁኔታውን ያስተባበለች ቢሆንም ንጋት ላይ ለህዝቧ ሁሉንም ገልጻለች። የ40 ቀናት የሀዘን ጊዜም አውጃለች። ቀጠናው አሁንም በከፍተኛ ሁኔታ እንደተናጠ ነው። ኢራን በሰው አልባ በራሪ አውሮፕላኖችና በሚሳኤሎች ወደ ተለያየ አቅጣጫ ከባድ ጥቃት እየሰነዘረች ትገኛለች። በጥቃቱ ሰለባ ከሆኑት መካከል ዋነኛዋ የተባበሩት አረብ ኤምሬትስ የንግድና የቱሪዝም ከተማ ዱባይ ናት። ዱባይ ዋናውና ዓለም አቀፉ ኤርፖርት በኢራን ሚሳኤሎች የተመታ ሲሆን የኩዌት ዓለም አቀፍ አውሮፕላን ማረፊያ እንዲሁም የባህሬን ዓለም አቀፍ አውሮፕላን ማረፊያዎችም በተመሳሳይ የጥቃቱ ሰለባ ሆነዋል። እስራኤል ቴልአቪቭን ጨምሮ የተለያዩ ከተሞቿን በኢራን ሚሳኤሎች ሲደበደቡ አድረዋል። ሁኔታውን በተመለከተ የእስራኤል መገናኛ ብዙሃን አስቸኳይ መግለጫዎችን በመስጠት ላይ ይገኛሉ። ከአያቶላ መገደል በኋላ የኢራን ቀጣይ ጣፈንታ ምን ሊሆን ይችላል የሚለው አልታወቀም። የሀገሪቱ ጀነራሎች ሁሉንም በቁጥጥር ስር በማድረግ ከባድ ጥቃቶችን እየሰነዘሩ ነው። አሜሪካው የስለላ ድርጅት ሲአይኤ ከዚህ ቀደም ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን በተመለከተ አሻግሮት የነበረው ሰነድ ሾልኮ በሮይተርስ የዜና ወኪል እጅ ገብቷል። ሮይተርስ ስለሾለከው ሰነድ ምን አለ? በዝርዝር የማስደምጣችሁ ሰበር ዜናዎች አሉ። አብረን ዝርዝሩን እንከታተለው። በቅድሚያም የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ኢራን አመነች። መሪዋ የተገደሉባት ኢራን ለ40 ቀናት የሚቆይ የሀዘን ጊዜ ያወጀች ሲሆን ሁሉንም በዙሪያዬ ይህ እንዲሆን የተባበሩትን ሁሉ እበቀላለሁ ብላለች። ኢራን አያቶላ አሊ ካሚኒ መገደላቸውን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አመሻሹን ነበር ያስታወቁት። ነገር ግን የኢራን መገናኛ ብዙሃን አያቶላ አልተገደሉም፣ አሁንም ቢሆን ስራቸውን እየከወኑ ትግሉን እየመሩ ነው ሲሉ አስተባብሎ ነበር። ይሁን እንጂ አሁን ንጋቱን የኢራን መገናኛ ብዙሃኖች በይፋ እንዳስተዋወቁት አያቶላ አሊ ካሚኒ መገደላቸውን ገልጸው ለሚቀጥሉት 40 ቀናት ከባድ የሀዘን ጊዜ በኢራን ታውጇል። የበቀል ጥቃቱም በሁሉም ይህ እንዲሆን በተባበሩ ላይ ሁሉ ይቀጥላል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ የኢራኑ የበላይ መሪ አያቶላ አሊ ካሚኒ መገደላቸውን በይፋ ባስታወቁበት የጽሁፍ መልእክታቸው እንዳሉት ከሆነ ካሚኒ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ ነበረ፣ ተገሏል፣ ገለነዋል ብለዋል። አያቶላ ከአሜሪካ የስለላ ድርጅቶችና ዘመናዊ የመከታ መሳሪያዎች በሙሉ ከጠባቂዎቹና ከሌሎችም የኢራን ባለስልጣናት ጋር ማምለጥ አልቻለም ነበረ። ለዚህም በአሜሪካ ውስብስብ መሳሪያዎች ተመቷል ብለዋል ትራምፕ። ይህ ክስተት ለኢራን ሕዝብ ሀገሩን መልሶ ለመረከብ የተገኘ ትልቅ አጋጣሚ ነው በማለት የጠቀሱት ዶናልድ ጄ ትራምፕ በርካታ የኢራን አብዮታዊ ዘብ ወታደሮች ለአሜሪካ ጦር እጃቸውን ለመስጠት እንደጠየቁ ሰምቻለሁ። ይህ መልካም ውሳኔ ነው፣ መሳሪያችሁን አውርዱና ለአሜሪካና እስራኤል እጃችሁን ስጡ ሲሉ ጥሪ አቅርበዋል። ይህ ካልሆነ ግን መጨረሻችሁ አያምርም ሲሉ ነው የተናገሩት። ትራምፕ ይህንን ካሉ በኋላም በኢራን ውስጥ የመንግስት ለውጥ መካሄድ መጀመሩን ገልጸዋል። በተያያዘ ዜና ኢራን የበቀል ጥቃቷን ወደ ተለያዩ የመካከለኛው ምስራቅ ሀገራት ሌሊቱን የቀጠለች ሲሆን ኢራን በከፍተኛ ቁጥር ባላቸው የድሮንና የሚሳኤል ጥቃቶቿን በርካታ ቱሪስቶች መውጫ መግቢያ የሆነውን የዱባይ ዋናውን ዓለም አቀፍ አውሮፕላን ማረፊያ በሚሳኤል የመታች ሲሆን ከዚህም ባሻገር የባህሬንና የኩዌት አውሮፕላን ማረፊያዎችም በተመሳሳይ ከባድ ጥቃት እንደደረሰባቸው ተመልክቷል። መካከለኛው ምስራቅ ሀገራቱም ከእስራኤልና አሜሪካ ጋር ማበራቸውና በተለይም የአሜሪካ የጦር ሰፈሮች በሀገራቱ ላይ መገኘታቸውን ተከትሎ ነው ኢራን ጥቃቱን ሌሊቱን አጠናክራ ያደረችው። ከኢራን ጥቃት ሰለባዎች አንዱ የሆነችው የተባበሩት አረብ ኤምሬትስ ስትሆን በርካታ ቱሪስቶች ገብተው የሚወጡባት የንግድና የቱሪስት ከተማ የሆነችው ዱባይ ዋነኛ ዓለም አቀፍ አውሮፕላን ማረፊያዋ ወይም በኮድ ስሙ
ዲኤክስቢ በአንድ የመንገደኞች ማረፊያ ላይ ከባድ ጥቃት እንደደረሰበት ተመልክቷል። ይህ ዘገባ እስከተጠናከረበት ሰዓት ድረስ በዱባይ ኤርፖርት በደረሰው ከባድ ጥቃት የተጎዱ ሰዎችን በተመለከተ የወጣ ቁጥር የለም። ነገር ግን በዋናው አየር ማረፊያ ላይ ጉዳት እንደደረሰ ተመልክቷል። በተመሳሳይ የአቡዳቢ አውሮፕላን ማረፊያዎች ሁሉም በረራዎች ሙሉ በሙሉ የተቋረጡ ሲሆን የመንገደኞች ደህንነትን ለመጠበቅ ሲባል የኤምሬትስ የአየር ክልልም መዘጋቱን ነው የተባበሩት አረብ ኤምሬትስ ያስታወቀው። የተባበሩት አረብ ኤምሬትስ ጦር ባወጣው መግለጫ እንዳስታወቀው በርካታ ቁጥር ያለው የሰው አልባ በራሪ አውሮፕላን ወይም ድሮኖችና የሚሳኤል ጥቃት ከኢራን በኩል እንደተቃጣ ገልጾ ጥቃቱን ለመቆጣጠርና ለማክሸፍ እየጣረ እንደሆነ ገልጿል። በተለይም ደግሞ የከበርቴዎች ማረፊያ በሆነው ቡርጅ አልአረብ በተሰኘው የሰባት ኮከብ ሆቴል ላይ የተቃጣውን ጥቃት ተከትሎ የከሸፈ ሚሳኤል በሆቴሉ ላይ ከወደቀ በኋላ በሆቴሉ ላይ መጠነኛ ጉዳት እንደደረሰም ተመልክቷል። የተባበሩት አረብ ኤሚሬትስ በከፍተኛ ድንጋጤ ውስጥ ትገኛለች። ሌላኛዋ የግጭቱ ዳፋ የደረሳት ደግሞ ኩዌት ነች። የኩዌት ዓለም አቀፍ አውሮፕላን ማረፊያም በተመሳሳይ በኢራን ሚሳኤሎች የተመታ ሲሆን መጠነኛ ጉዳት እንደደረሰበት ተመልክቷል። ሌላኛዋ ሀገር ባህሬንም በተመሳሳይ ዓለም አቀፍ የአውሮፕላን ማረፊያዋም በሚሳኤልና በሰው አልባ በራሪ አውሮፕላኖች እንደተመታባት ከስፍራው የወጡ መገናኛ ብዙሃን ዘገባዎች አመልክተዋል። እጅግ ስፍር ቁጥር የሌላቸው ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ደግሞ ዛሬ ሌሊቱን የእስራኤልን ቴልአቪቭን ጨምሮ የተለያዩ ከተሞችን ሲደበድቡ አንግተዋል። እስራኤል ምሽቱን አውጥታው በነበረው መግለጫ እንደገለጸችው ከሆነ ከኢራን የተተኮሱ ሚሳኤሎችን ለማክሸፍ እየጣረች መሆኑን ገልጻ በተመሳሳይም የኢራን ከፍተኛ አመራሮች መገደላቸውን አስታውቃለች። የእስራኤል መከላከያ ሰራዊት አካሄድኩት ባለው ዘመቻ በርካታ የኢራን ከፍተኛ አመራሮችን ገድያለሁ በማለት ያስታወቀ ሲሆን የኢራን ከፍተኛ መሪ አያቶላ አሊ ካሚኒ የቅርብ አማካሪና የቀድሞ አብዮታዊ ዘብ የባህር ኃይል አዛዥ አሊ ሻምሃኒ እንዲሁም የአብዮታዊ ዘቡ አይአርጂሲ አዛዥ መሐመድ ፓክፑር ይገኙበታል ብለዋል። እስራኤል በአያቶላ አሊ ካሚኒ መኖሪያ ቤት ላይ ብቻ 30 ፈንጂዎችን መጣሏ ነው የተነገረው። በዚህ እንዳለ አያቶላ አሊ ካሚኒን ለመግደል በተጣሉት ፈንጂዎችም ከአያቶላ አሊ ካሚኒ በተጨማሪ የአያቶላ አሊ ካሚኒ ሴት ልጅና የልጅ ልጆቻቸው መገደላቸውን መገናኛ ብዙሃን ዘግበዋል። በተለምዶ ጦርነት ሲካሄድ የአየር ጥቃቶች የሚያነጣጥሩት ወታደራዊ ሰፈሮች፣ በሚሳኤል ማከማቻዎችና በራዳር ጣቢያዎች ወይም በጦር ጀቶች ላይ ነበረ የሚሉት መገናኛ ብዙሃኖች፣ ነገር ግን ሮይተርስ እንደሚለው ከሆነ አሜሪካና እስራኤል የፈጸሙት ጥቃት የሀገሪቱን የበላይ መሪ አያቶላ አሊ ካሚኒን ጨምሮ የቅርብ የቤተሰብ አባላቶቻቸውን ሕይወትም ሙሉ በሙሉ የቀጠፈ እንዲሆን ተደርጓል ብለዋል። የኢራን መንግስት ሚዲያ ይህንን ዜና በይፋ ማወጁ ጥቃቱ የደረሰውን በከፍተኛ የጥበቃ ዞን ወይም ቪአይፒ ባንከር ላይ ጭምር መሆኑን አመላካች ነው ብሎታል። የዓለም የደህንነት ኤክስፐርቶች ይህንን ክስተት ሲናገሩ ከግድያው ጀርባ ያለውን የአሜሪካና የእስራኤልን የሲአይኤ እና የሞሳድ እጅግ አስፈሪ የሆነ የስለላ አቅም ሊያሳይ ይችላል ባይ ናቸው። ይህ ጥቃት ለቴህራን ባለስልጣናት የሚያስተላልፈው አንድ ቀጥተኛና ዘግናኝ መልእክት አለው የሚለው መገናኛ ብዙሃን ነው። ይኸውም የጦር መሳሪያዎቻችሁን ብቻ ሳይሆን መሪዎቻችሁና ቤተሰቦቻችሁም የት እንደሚገኙ እናውቃለን፣ የት እንደሚንቀሳቀሱና በየትኛው ክፍል እንዳሉ ጭምር እናውቃለን የሚል ግልጽና ቀጥተኛ መልእክት ለኢራን ተላልፏል በዚህ ጥቃት ብለዋል። የጠቅላይ መሪው አያቶላ አሊ ካሚኒና ቤተሰባቸው መገደል የኢራንን የፖለቲካና ወታደራዊ አመራር በከፍተኛ ስነልቦናዊ ድንጋጤና ሽብር ውስጥ ለመክተት የታለመ ነው የተባለ ሲሆን የጠቅላይ መሪውና ቤተሰቦቻቸው ደህንነት የማይረጋገጥ ከሆነ በኢራን ውስጥ የትኛውም ባለስልጣን ደህንነት ሊረጋገጥ እንደማይችል አመላካች ነው ያሉት ዘገባዎቹም። በዚህም የመላው የአይአርጂሲ ጀነራሎችም ከፍተኛ ድንጋጤ ውስጥ እንደገቡ አመልክቷል። መረጃው የተነገረው በኢራን መገናኛ ብዙሃን በቀጥታ ዘገባዎች። በዚህ እንዳለ ሮይተርስ የዜና ወኪል ያወጣው የሲአይኤ ሚስጥራዊ ሪፖርት በርካታ የዓለም መገናኛ ብዙሃን እንዲቀባበሉት ምክንያት ሆኗል። ሮይተርስ እንዳጋለጠው ከሆነ የአሜሪካ ማዕከላዊ የስለላ ኤጀንሲ ሲአይኤ ጥቃቱ ከመፈጸሙ ከ2 ሳምንታት በፊት አንድ ወሳኝ የደህንነት የስለላ መረጃ አዘጋጅቶ ለፕሬዝዳንት ዶናልድ ጄ ትራምፕ አጋርቷቸው ነበር። በዚያ ሰነድ ላይ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የት እንዳሉ ጠንቅቆ ሲአይኤ እንደሚያውቅ፣ ነገር ግን ቢገደሉ እንኳን ሀገሪቱ ወደ ዴሞክራሲያዊ ስርዓት አትሸጋገርም፣ ይልቁንም ኢራን ሙሉ በሙሉ በእጅግ አስፈሪ በሆነው የኢራን ሪቮሉሽነሪ ጋርድ አይአርጂሲ ወታደሮች የበላይነት ስር እንደምትወድቅ
እንደሚወድቅና ኢራን አሁን ካለው በላይ ለአሜሪካ ደህንነት አስጊ እንደምትሆን ለእስራኤልም በከፍተኛ ሁኔታ አስጊ ልትሆን እንደምትችል የሚያስጠነቅቅ ሪፖርት ለአሜሪካው ፕሬዝዳንት አቅርቦላቸው ጥቃት በኢራን ላይ ቢከፈት እንኳን አያቶላ አሊ ካሚኒ እንዳይገደሉ የሚል ትዕዛዝ ሰጥቶ ነበረ። ዘገባው እንደሚያትተው ከሆነ ይህ የሲአይኤ ማስጠንቀቂያ በዋይት ሃውስ መደርደሪያ ላይ ብቻ አልቀረም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥቃቱ ከመፈጸሙ ቀናት በፊት ለአሜሪካ ኮንግረስ ከፍተኛ የደህንነትና የስለላ ኮሚቴ መሪዎች ሚስጥራዊ ገለጻ አድርገውላቸው እንደነበር ሮይተርስ በዘገባው አጋልጧል። ሩቢዮም በገጻቸው ላይ በጄኔቫ የኒውክሌር ድርድር ስምምነት ካልተደረሰ አሜሪካ ጥቃት መክፈቷ አይቀርም ብለው ነበረ። ይሁን እንጂ የሲአይኤ መረጃ እንደሚያሳየው ይህ ወታደራዊ እርምጃ ኢራንን ወደ ለዘብተኛ አስተዳደር ሳይሆን እጅግ ወደ አደገኛና አስፈሪ ለአሜሪካም ሆነ ለእስራኤል የማይመለስ ሌላ ጠንካራ ሀገር ሊያደርጋት ይችላል፣ በጀነራሎች እጅም ትወድቃለች ሲል ሲአይኤ ያለውን ሁኔታ ተንትኖ ለፕሬዝደንቱ አስረድቶ ነበር። ሲአይኤ ይህንን እያስጠነቀቀ ፕሬዝደንት ዶናልድ ጄ ትራምፕ ለምን ይህንን እርምጃ ወሰዱ? ሮይተርስ ይህንን ሲተነትን በትራምፕ አስተዳደርና በስለላ ተቋማቱ መካከል ያለውን የሀሳብ ልዩነትም በተመለከተ ቁልጭ አድርጎ የሚያሳይ ነው ብሎታል። ፕሬዝደንት ትራምፕ ባወጡት የቪዲዮ መልእክት የኢራንን መንግስት አሸባሪ ስርዓት ሲሉ ጠርተውት ነበር። እንዲሁም የኢራንን ህዝብ መንግስቱን እንዲገለብጥ ቀጥተኛ ጥሪ አቀርበውም ነበር። የትራምፕ እምነት የአሜሪካ የጦር ጀቶች የኢራንን የጦር ሰፈሮች እያወደሙ ህዝቡ የተፈጠረውን ክፍተት ተጠቅሞ ወደ አደባባይ በመውጣት ስርዓቱን ይጥለዋል የሚል እምነት ነበራቸው። የስለላው ኤጀንሲ ግን ይህ የትራምፕ ሀሳብ የውሃ ላይ ኩሬ ሊሆን እንደሚችል ነው ያሰመረበት። የአርጂሲ ጀነራሎች የኢራንን ኢኮኖሚ፣ ሚዲያና የጸጥታ መዋቅር 100% ስለሚቆጣጠሩት ማንኛውም ህዝባዊ አመጽ ኢራን ውስጥ አይካሄድም፣ ምክንያቱም ጀነራሎቹ ሙሉ በሙሉ ይቆጣጠሩታል በማለት ሲአይኤ አስጠንቅቆ ነበር። ይህ ሮይተርስ ዘገባ አንድ ትልቅ የጂኦፖለቲካ እውነታን ይፋ አድርጓል። እሱም በኢራን ውስጥ ከ1979 አብዮት ጀምሮ ይሰራበት የነበረው ስርዓት ማክተሙን ይሁን እንጂ በኢራን ሌላ አስፈሪዋ ኢራን እየተወለደች መሆኑን ይገልጻሉ። አሁን እንደተገደሉ በኢራን ጭምር የተረጋገጠው አያቶላ አሊ ካሚኒና ሌሎችም መሪዎችም የሀገሪቱ የፖለቲካ ፊት አውራሪዎች ነበሩ። ነገር ግን አሁን በሲአይኤ ትንበያ መሰረት የአይአርጂሲ አዛዦች ወደፊት በመምጣት ሀገሪቱን እንደሚቆጣጠሯት ገልጸዋል። በዚህም በወታደራዊ አዋጅ ያስተዳድሯታል በማለት ገልጾ ማንኛውም የዲፕሎማሲና የድርድር በሮች ለዘላለሙ ሙሉ በሙሉ ከአሜሪካና እስራኤል ጋር በመዝጋት ሌላ ጠንካራ ኢራንን ይወልዳሉ ሲል ሲአይኤ አስጠንቅቋል። የሆነ ሆኖ የሲአይኤን ማስጠንቀቂያ ከቁብ ያልቆጠረው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ቀጥተኛ ጥቃት የወሰደ ሲሆን አያቶላ አሊ ካሚኒም ተገለዋል። የኢራኑ ጀነራል ዛሬ ሌሊቱን በሰጡት መግለጫ እንዳስታወቁት እስካሁን የተኮስነው ካለን ክምችት በጣም ውስኑን ነው። በጣም ከፍተኛ ጥቃትም ይህ እንዲሆን በተባበሩት ላይ ሁሉም እያደረስን እንቀጥላለን። ኢራን ከፍተኛ የበቀል እርምጃዋን ትቀጥላለችም ብለዋል። የሆነ ሆኖ አሁን አያቶላ አሊ ካሚኒ መገደላቸውን ተከትሎ ቀጠናው ሌላ ስጋት አዝሎበታል። የኢራን ቀጣይ ጣፈንታ ምን ሊሆን ይችላል የሚለው ኢራን በጉዳዩ ዙሪያ ተጨማሪ መረጃና መግለጫ ለህዝቧ ትሰጣለች ተብሎ ይጠበቃል። ለአያቶላ አሊ ካሚኒ ግድያ ተከትሎ በመላው ኢራን የ40 ቀናት ጥልቅ የሀዘን ጊዜ ታውጇል። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃ ተከታትዬ የማቀብላችሁ ይሆናል።